ሲጀምር ያው በወረዳ በኩል ኤንጂኦ መጥቶ ይሄንን መሬት ሲሰጠን ቆሻሻ ብቻ ነበር መሬቱ ያልታመመ እዚህ እናት የለም ታመናል በሙሉ 55 አባላት ሸንኮራ ቁጥር 1 በረብኝ ችግር መጀመሪያ የራሴ የሆነ ስራ የለኝም ያው እንደዚህ የሚያኛ ካለም ስለሌለ እንደ ድርጅቱ አይቶኝ የሚያሳድገኝ ስለሌለ በራሴ እየተጣጣርኩኝ ዝቅተኛ ኑሮ ነበር የሚኖር እንደዚህ ልጆችን የሚያገኙት ነገር በየአጋጣሚው እንቁላል እንደዚህ ሲያስፈልጋቸው ከኑሮ አንፃር አያገኙም ነበር የኛና የሸገር ግንኙነት ያው ልጆቻችንን ይረዱልናል ያስተምሩልናል የኛን ልጆች ማለት ነው በእነዛ ልጆች ስላቀፉ ደግሞ የቁጠባ ብድርን ሸገር ጋር እንትን ተደራጅተን ከ2005 ዓመተ ምህረት እስካሁን ድረስ ማለት ነው ተደራጅተን በህብረት ስራ ማህበር ተቋቁመን አሁን ወደ 720 ሺህ ብር ደርሷል ያን የቆጠብነው ገንዘብ እሱ ያስቆጠበንን ለኛ አበል ካፍሎ ለራሳችን ገንዘብ ላሰለጠለና ለምን ቆጥቦ ገንዘብ እኔ 12ኛ ጊዜ ተበድሬያለሁኝ አሁን 15000 ብር ደርሷል ጣራ ከ1300 ብር ተነስቶ 15000 ብር ጣራው ደርሷል ኑሯችን ለማሻሻል እኔ በበኩሌ ከዛ ወስጄ ለልጆቼ መንጃ ፍቃድ አውጥቻለሁ ልጄንም ዲፕሎማ ስትመረቅ አስመርቂያታለሁ ተበድረት ለጥፋት ሳይሆን ለቁም ነገር ስለሆነ ብዙ ለውጦችን አጥቻለሁ ሸገር ለኔ እንጃ ብዙ ነገር ነው ለኔም ሳይሆን እንደ አካባቢም ሳይሆን እንዳይሁለት ብዙ ነገር አለ ከኮሮና አንስተ በኮሮና ሰዓት ሸገር የሰዎችን እስትንፋስ ያቆየ ቢባል ምንም ማጋነን አይደለም ብዙ ነገር ነው የማይሰራው ስራ የለም የማይዳሰሰው ነገር የለም አጫጭር ስልጣናዎች አሉ ጸጉር ስራ መንጃ ፍቃድ የሙያ እሱን እያደረገ በሱ ላይ አሁን ትልቅ ስራ እየሰራ ነው ያለው ገሮች ከልጄ ትምህርት ጀምሮ እየረዳኝ እየደገፈኝ ይያለ በማል ደግሞ መተዳደሪያ 20 ዶሮ ሰጠኝ ከዛን ክትትል እያደረገልኝ ይያለ እኔ ደግሞ በዛ ላይ ያባዛውኝ ያው አሁን እዚህ ደረጃ ደርሻለሁኝ ያደረገልኝ ድጋፍ መጀመሪያ እንደዚህ ልጆችን የሚያገኙት ነገር በየአጋጣሚው እንቁላል እንደዚህ ሲያስፈልጋቸው ከኑሮ አንፃር ብዙ እንትን አይሉም ነበር አያገኙም ነበር እንደገና ይሄው በሰጡኝ እንትን እንደፈለገኝ ቁጠባ የቆጠብኩኝ ቁጠባውን እንትን ከማለቴ ደግሞ ሌሎች ዶሮዎችን እንድጨምር አድርጎኛል ለፍተን ደክመን በሰራ ነው እኛ ብዙ ለውጥ አግኝተንበታል ምክንያቱም አንደኛ ከራሳችን አልፈን ህብረተሰቡን እየጠቀምን ያለ ሰብል በደረሰ ሰዓት ላይ ደግሞ ለገበያ ያቀረበ ችግኝንም እየሸጠን ለህብረተሰቡም እየጠቀምን እኛም እየተጠቀምን እስካሁን ድረስ ያለ ነው ማለት ነው ያለኝ በግ 10 ነው 10 በግ አለኝ አሁን እስከ ተወለዱት ግልገሎች 12 በጎቹንም ደግሞ ወንዶች ሲወልዱ ሲደልቡ ሸጣለሁ ላይ የመጣው ለውጥ እንደ በፊቱ አልጨናነቅ ጥሩ ነው ከተደጋፊነት ወደ ሌላ ሄጄ ከምደገፍና ስጡኝ ከምል ይሻለኛል ደህና ነው እና የሥራ ተነሳሽነት ሞራል እንዲኖረኝ አድርጎኛል ጤነኛ አድርጎኛል ፍልምና ካሮት ጥቅል ጎመን ከዚህ ጥቅም ያገኘው ከዚህ ከቆስጣ ለልጆቻችን ምንም ነገር ብናጣ ቆርጠን በዳቦ ሰጥተን ወደ ትምህርት ቤት እንሸኝ ነበር አሁን ግን በጣም ለውጥ አምጥተናል የትም ቦታ እንድም የገበያ ትስስርም ተደርጎልን በመንግስት ደረጃ ግብርናችን አምጥተን እንሸጣለን ለውጣለን ከወሰድኩኝ በኋላ 20 ዶሮዎችና ምግብ አድርጎ ከኬጂ ጋር አድርጎ ሰጠኝ በዛ ተነስቼ እኔ እንደገና ከ6 ወር ከአንድ አመት በኋላ ጨምራለሁ 60 ዶሮ ጨመርኩበት በራሴ ማለት ነው እና ልጆቼ ከዛ በኋላ እንቁላል መገባሉ እንደገና እዚህ ሰፈር ውስጥም ደግሞ ይወስዳሉ በብዛት እና ይሄ አሁን ደግሞ በዛ የተነሳ እንግዲህ ሌላም ደግሞ ለመጨመር አሁንም ትእዛዝ ይዣለሁ እኔ በድርጅቱ በዚህ ባለነው አባል ስም ሸገርን ሳላመሰግን ሳላወድስም ዛሬ አይደለም ከመጀመሪያም ጀምሮ እንደምሳሌ ነው ያነሳው ነው ወደፊትም ላለፈውም እኛ ሸገርን ሳናመሰግን አና ለሸገር ለካይት መስጠት እዚህ ደረጃ ላደረሰኝ በጣም ልባዊ ምስጋናዬን ላቀርብለት እወዳለሁኝ ከክትትል አንፃር እኔ እዚህ እንድደርስ በሞራል በምን እየደገፈኝ ልጅን በማስተማር እዚህ ደረጃ ደርሶ